ሳዩ ፈርኒቸር የጥራት ምልክት። ዛሬ እንግዲህ ተመልካቾቻችን ልናሳያችሁ የምንወደው እንዴት አድርገን የሶፍት ማስቀመጫዋን እንዴት እንደሰራን ነው። እንግዲህ እንደምታዩት እያንዳንዱን ፓርት በ30 እያደረግን ከቆረጥን በኋላ እያንዳንዱን ይሄ ለምሳሌ የእንጨት ወይራ ነው። እንደዚህ በ30 ከቆረጥነው በኋላ እንደምታዩት በተወሰነ መልኩ መልክ እየያዘ ነው። በማስቲሽ ከማጣበቃችን በፊት እንዲደረደረን እናየዋለን። ምክንያቱም ከተጣበቀ በኋላ ምንም ልናረገው ስለማንችል እንዲደረደረን በመጀመሪያ ቼክ እናደርጋለን። ቼክ ካደረግን በኋላ ወደ ማጣበቅ እንግዲህ እንደዚህ በኮላ እንቀባውና ኮላ ከቀባነው በኋላ በሙርሳ እናስረዋለን ማለት ነው። እንደዚህ በደንብ ከቀባነው በኋላ በሙርሳ እንደዚህ ጠበቅ አድርገን እናስይዘዋለን። እንግዲህ በፓርት 2 እስከምንገናኝ ድረስ መልካም ጊዜ። ሳዩ ፈርኒቸር